የጠጣ ሰው ውስጥ ላይ ያለው በሽታው በሙሉ ይድንለታል እንደዛውም የታጠበበት የላዩ በሽታ በሙሉ ይድንለታል ብለዋልና مرحبا السلام عليكم ورحمة الله تعالى وبركاته يهون የምንገኝበት ማኡ ሽፋ ይባላል ይህ ማኡ ሽፋ ብሎ ማለት ነብዩ አለይሂ ሰላቱ ወሰለም በሙስሊሞች የመጀመሪያ ጦርነት የበድር ጦርነት የተደረገ ጊዜ አላህ Subhanahu Wa Ta'ala ሙስሊሞችን በመላእክቶች አግዟቸው ያሸነፉበት ጦርነት ማለት ነው ያም ሆኖ ጦርነቱ ላይ ግን ብዙ የተጎዱ ሙስሊሞች ነበሩ ነብዩ አለይሂ ሰላቱ ወሰለም በድር ከመድረሳቸው በፊት በዚህ በኩል በሚያልፉበት ጊዜ በዚህ ነበር ያለፉት ይህንን ብዕር እንዳለና እዚህ አካባቢ የሚኖሩ ሰዎች አልኡሱድ የሚባል አካባቢ አለ በዚህ አካባቢ የሚኖሩ ሰዎች በሙሉ ይህንን ውሃ በጠጡ ጊዜ ሁሉም ሰው ይህንን ውሃ እየጠጣ እየሞተ ነው ይህንን ውሃ እየጠጣ እየታመመ ነው የሚል ነገር ለነብዩ አለይሂ ሰላቱ ወሰለም ነገሯቸው ይህንን ነብዩ አለይሂ ሰላቱ ወሰለም በሰሙ ጊዜ መጣው እዚህ ውሃውን ስጡኝ አሉ ይህንን ውሃ አውጥተው ሰጧቸው ማለት ነው ይህንን ውሃ አውጥተው በሚሰጧቸው ጊዜ ነብዩ በትዚህ ከዛም አብረው ያሉትን በሙሉ ለጦርነት የሚሄዱትን ሁሉ ኑዚ ውሃ ጋር ጠጡ ይያሉ ሁሉንም አጠጧቸው እንኳን ሊታመሙ ከዚህ በፊት በሽታ የነበረበት ሰው በሙሉ በሽታው ዳነለት ማለት ነው ከዛም አልፎ ነብዩ አለይሂ ሰላቱ ወሰለም ነው ማኡ ሽፋ ብለው የሰየሙት ይሄ አዳኙ ውሃ የጤንነት ውሃ ብለው ነብዩ አለይሂ ሰላቱ ወሰለም ነው የሰየሙትና ጦርነት ላይ የተጎዱ ሰዎች ነብዩ እዚህ አምጥተው ይህን ውሃ ነበር ሲያፈሱባቸው የነበረው ነብዩ ወዲያው እንዳፈሰሱባቸው ትልቃኢየን ወዲያው ሰውነታቸው የተጎዳው ሰውነታቸው ይድን ነበር ማለት ነው ለዛም ነው ማኡ ሽፋ የተባለው የጤንነት ውሃ የተባለበት ምክንያት ያ ነውና ይሄንን ዑለሞች ሲናገሩ ምን ይላሉ من شرب من هذا الماء او من هذا البئر የጠጣ ሰው ውስጥ ላይ ያለው በሽታው በሙሉ ይድንለታል እንደዛውም የታጠበበት የላዩ በሽታ በሙሉ ይድንለታል ብለዋልና ውሃው ትክክለኛው ብዕሩ እዚህ ውስጥ ነው ያለው ማለት ነው ብዕሩ እዚህ ውስጥ እንኳን ቢሆን ከዚህ በታች በኩል መጡ ያ መታያቸው ቧንቧዎች በሙሉ የሚያፈሱት ማኡ ሽፋኡ ነው ማለት ነው የቻለ ሰው ይታጠብ ውዱእ አድርጉበት እንደዛውም መውሰድ ከፈለጋችሁ አሉ ሃይላንዶች ተወስዳላችሁ እዚህ በመጡ ጊዜ ሲሄዱም ሲመለሱም እዚህ ነበር ያረፉት ነብዩ አለይሂ ሰላቱ ወሰለም የሰገዱበት መስጂዱ ያ ነው ማለት ነው ያያችሁት ነው ያን ሚህራቧ ቦታ ላይ ነበር ነብዩ አለይሂ ሰላቱ ወሰለም የሰገዱት ቶሎ እንትን ማለት ከቻለን እዚሁ ሶላቱን ሰግደን መሄድ ከቻለን ናኩሉ في عند بدر وممكن نذهب እዚህ ጋር ያለው ነብዩ አለይሂ ሰላቱ ወሰለም የሰገዱት ይሄ ነው መስጂዱ ይሄ ነው እዚሁ ውዱእ አድርጉ በዚሁ ውሃና ዙሁርንም ዓስርንም ሰግደን ነብዩ አለይሂ ሰላቱ ወሰለም የሰገዱበት ጋር ትልቅ በረካ ነው ከዚህ እንሄዳለን ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ودوها له مجمع